ጤና ይስጥልን የሸገር ፕሬስ ቤተሰቦች የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ልንገራችሁ። ኢትዮጵያ የባህር በር እንድታገኝ አሁንም እንሰራለን ተባለ። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ ተከለከለ። በአዲስ አበባ አስክሬን ገናዦች 4000 ብር እየጠየቁ ነው። 27 አሳ አጥማጆች በቁጥጥር ስር ውለዋል። የአንድ ኮሌጅ ተማሪ የወር አበባ ፍቃድ ለማግኘት ሱሪዋን አውልቃ እንድታሳይ መጠየቁ ቁጣን ቀስቅሷል። ትራምፕ ፑቲንን እብድ ናቸው ብለዋል። ሳይንቲስቶች በበረዶ የተሸፈነ አዲስ ፕላኔት አግኝተዋል። እነዚህንና ሌሎች ዜናዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሁሌም አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኩ። ወደ ዝርዝሮቹ እናልፋለን። ኢትዮጵያ የባህር በር የማግኘት ጉዳይዋ የብሔራዊ ጥቅሟ አንዱ አካል አድርጋ እየሰራችበት ነው ሲሉ የጠቅላይ ሚኒስትር ብሔራዊ ደህንነት አማካሪ ሚኒስትር ዴኤታ ቀነዓ አደታ ተናግረዋል። ከቀጠናው ሀገራት ጋር በትብብር በመፍጠር ተጠቃሚነቷን ለማረጋገጥ ጥረት እያደረገችም ነው ብለዋል። በጂኦግራፊያዊ አቀማመጣችን፣ በህዝብ ብዛታችንና በታሪካችን የባህር በር ማግኘት ይገባናልም ሲሉ የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ ሚኒስትር ዴኤታ ቀነዓ አደታ ተናግረዋል። ሁሉም ኢትዮጵያዊ ያለምንም ክፍፍል እና ልዩ ነት በመተባበር የተጀመረውን የባህር በር አጀንዳ ወደፊት ማስኬድ አለበት ሲሉም ተደምጠዋል። ሰላማዊ በሆነ መንገድ ምላሽ እንዲገኝ ኢትዮጵያ እየሰራችበት የሚገኘው የባህር በር ጥያቄ ቅቡልነት ያለው ነው ሲሉም ተደምጠዋል። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስቴር ዴኤታ ቀነዓ አደታ። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉን አስታወቀ። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉን አስታውቋል። ሪፖርተር ክልከላው የተጣለው ግልጽ ባልሆነና ባልታወቀ ምክንያት መሆኑን ገልጿል። ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ምንም አይነት ምክንያት ሳይኖር ወደ ፓርላማ በይፋ ሳይገለጽ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል በሚል ዘጋቢያቸው እንዳይገባ መከልከላቸውን አስታውቋል። ሪፖርተር ለምን ፓርላማ ገብቶ እንዳይዘግብ እንደተከለከለ ጥያቄ ያቀረበላቸው የፓርላማው የጥበቃ ሰራተኞች እንዳይገባ ተብለን በቃል ተነግሮናል ከማለት ባለፈ ለመከላከል የሚያበቃ ማስረጃ ማግኘት አለመቻላቸውን ገልጸዋል። ጋዜጣው ለፓርላማው ጽህፈት ቤት ኃላፊ ለምስራቅ መኮንን ለምን ሪፖርተር ፓርላማ እንዳይገባ እንደተከለከለ ጠይቆ እኔ አልከለከልኩም፣ በምን ምክንያት ቢሮ አልገባሁኝም፣ እንደገባው አሳውቋቸዋለሁ ማለታቸውንና ከገቡ በኋላ ግን ምላሽ መስጠታቸውንም ገልጿል። የሪፖርተር ዘጋቢ እንዳይገቡ የቃል ትዕዛዝ የሰጡት የፓርላማ ጽህፈት ቤት ምክትል ኃላፊ ንጉሴ መሸሻ መሆናቸውን በመናገሩ ለሳቸው ሪፖርተር ተመሳሳይ ጥያቄ አቅርቦ በአጭር የጽሁፍ መልእክት እኔ ያገድኩትም ሆነ የከለከልኩት ነገር የለም በማለት ምላሽ ሰጥተዋል። ፓርላማው በይፋ እግድ እንደጣለ ወይንም ትዕዛዝ እንደሰጠ ሳይታወቅ ክልክል ማድረጉ ከህግም ሆነ ከሞራል አንጻር ተገቢ ያለመሆኑን የገለጸው ሪፖርተር የሚመለከታቸው የመንግስት አካላት ህግ አውጪ፣ ህግ ተርጓሚና አስፈጻሚ መፍትሄ እንዲሰጡት በመጠየቅ ላይ መሆኑን ገልጿል። በአዲስ አበባ አንድ በቤቱ የሞተ ሰው ለመገነዝ ገናዦች ከ3 እስከ 4000 ብር ድረስ እንደሚጠይቁ ተሰማ። ከተወሰነ ዓመታት በፊት 400 እና 500 ብር ብቻ ገናዦች የሚጠይቁ ሲሆን ከኑሮ ውድነቱ ጋር በተጨማሪ የሚጠቀሙባቸው ጨርቅና ጥጥ፣ ሬሳው የሚወጋው መርፌ መጨመር እንደ ምክንያት እንደሚጠቅሱ ፊደል ፖስት ያሰባሰበው መረጃ ያሳያል። በከተማው ሬሳ ገናዦች በሕክምና ተቋም እንዲሁም የመገነዝ ልምድ ባላቸው ነገር ግን ከሟች ቤተሰብ ጋር ቅርበት ባላቸው ሰዎች በነፃ የሚገነዝ ሲሆን ከሁለቱ ውጪ ተከፍሎ በገናዦች የሚከናወን ስለመሆኑ መረጃው ይገልጻል። ፑንትላንድ 27 የየመን አሳ አጥማጆችን በቁጥጥር ስር አዋለች። በሶማሊያ ከፊል ራስ ገዝ የሆነችው የፑንትላንድ ግዛት የጸጥታ ኃይሎች መርከባቸውን በፑንትላንድ ውሃ ህገወጥ መንገድ አሳ ሲያጠምዱ የነበሩ 27 የየመን አሳ አጥማጆች ከአንድ የሶማሊያ ዜጋ ጋር በቁጥጥር ስር መዋላን ነው ያስታወቀችው። የፑንትላንድ የአሳና የባህር ሀብት ሚኒስቴር ማይሞን 1 ተብላ የተሰየመችው ጀልባ በፑንትላንድ የባህር ጠረፍ ጥበቃ አባላት ግንቦት 14 ቀን 2025 በራስ
ሲር የባህር ጠረፍ ተይዛለች ብለዋል። አሳ አስጋሪዎቹ በፑንትላንድ የአሳ ማስገር ሕግ የተከለከለውን ሀዊ በመባል የሚታወቀውን ዘዴ ተጠቅመዋልም ነው የተባለው። ባለስልጣኑ አክሎም መርከቧ ከሚኒስቴሩ መስሪያ ቤት ጋር ይፋዊ ቅንጅት የሚጠይቀውን የፑንትላንድ ሕግ የጣሰችና የተመዘገበ የሀገር ውስጥ ተወካይ እንደሌላትም ገልጿል። ሚኒስቴሩ ይህ የፑንትላንድ የአሳ ሀብት ሕግ በግልጽ የጣሰ ነው፣ ጀልባዋና ሰራተኞቹም የሚጠበቅባቸው የሕግና የቁጥጥር ፕሮቶኮሎችን አላከበሩም ብለዋል። አሳ አስጋሪዎቹ በአሁን ጊዜ በእስር ላይ የሚገኙ ሲሆን ሕጋዊ ክስ በዚህ ሳምንት በባርጋል ወረዳ የመጀመሪያ ደረጃ ፍርድ ቤት ይጀምራልም ተብሏል። በሞቃዲሾ የሚገኘው የየመን ኤምባሲና ሌሎች የሚመለከታቸው የሶማሌ ባለስልጣናት እንዲያውቁት መደረጉም ተገልጿል። ይህ በእንዲህ እንዳለ በሀድራማውት ክልል አስተዳደር ስር የሚገኘው የአረቢያ ባህር የአሳ ሀብት አጠቃላይ ባለስልጣን አሳ አጥማጆችን ለማስፈታት ከሶማሊያ ባለስልጣን ጋር ግንኙነት ማድረጉንም አስታውቋል። በቻይና የኮሌጅ ተማሪ የወር አበባ ፍቃድ ለማግኘት ሱሪዋን አውልቃ እንድታሳይ በመጠየቋ ቁጣ ቀስቅሷል። በቤጂንግ የሚገኘው አንድ ኮሌጅ ለወር አበባ ፍቃድ እረፍት ተማሪ ብቁ ሆና እንድትገኝ የወር አበባ ላይ መሆኗን እንድታረጋግጥ ከተጠየቀ በኋላ ከፍተኛ ቁጣን ቀስቅሷል። ክሊኒክ በሚመስለው ክፍል ውስጥ የተቀረጸውና የማህበራዊ ሚዲያ ላይ የተለጠፈው ቪዲዮ እንደሚያሳየው አንዲት ወጣት ሴት የወር አበባ ላይ ስለመሆኗ የህመም ፍቃድ ከማግኘቷ በፊት ሱሪዋን አውልቃ ማሳየት አለባት ተብላ ስትጠየቅ ይታያል። መሰረቱ ይህ የትምህርት ቤት ህግ ነው ስትል አንዲት ግለሰብ ስትናገርም ትሰማለች። የሀገር ውስጥ መገናኛ ብዙሃን የቪዲዮውን ቦታ በጌንጋዳን ኢንስቲትዩት ዩኒቨርሲቲ ኮሌጅ ክሊኒክ እንደሆነ ለይተው የገለጹ ሲሆን በኋላም ሰራተኞቻቸው ፕሮቶኮሉን ተከትለዋል ሲል መግለጫ አውጥቷል። ነገር ግን የማህበራዊ ሚዲያ ተጠቃሚዎች ድርጊቱ እንደ ከባድ የግል መብት ጥሰት ነው ሲሉም ተደምጠዋል። ተማሪዎቹም ሆኑ የጌንጋዳ ኢንስቲትዩት ለመገናኛ ብዙሃን ምላሽ ከመስጠት ተቆጥቧል። የጌንጋዳን ኢንስቲትዩት ባወጣው መግለጫ ድርጊቱ በኦንላይን ሲሰራጭ የሚያሳየው ቪዲዮ የተዛባ ነው ሲል ተቋሙ ከእውነት የራቀ ቪዲዮ በተንኮል በሚያሰራጩ ግለሰቦች ላይ ህጋዊ እርምጃ የመውሰድ መብት እንዳለውም ገልጿል። የመንግስት ሚዲያዎች ጉዳዩን ተችተው ዘገባ ሰርተዋል። ከቻይና ብሔራዊ ሬዲዮ ጣቢያ በተላለፈው አስተያየት ላይም እንደተገለጸው የወር አበባ ጉዳይ ለሴቶች በጣም የቀረበ ጉዳይ ነው። እንደዚህ አይነት ህጎች ተማሪዎችን ምቾት እንዳይሰማቸውና በተማሪዎች ስነ ልቦና ደህንነት ላይ አሉታዊ ተጽዕኖ ያሳድራል ሲሉ ዘግበዋል። ዶናልድ ትራምፕ ቭላዲሚር ፑቲን እብድ ነው ሲሉ ዘለፉ። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አቻቸውን ቭላዲሚር ፑቲንን እብድ ነው ሲሉ ዘልፈውታል። ትራምፕ ደስተኛ እንዳልሆኑና ጠንከር ባለና ባልተለመደ ተግሳጽ ፑቲንን ምነካው ብዙ ሰዎችን እየገደለ እኮ ነው ሲሉም ተደምጠዋል። በኋላም ፑቲን ፍጹም እብድ ነው በማለት ወርፈዋቸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታች ነው ሲሉ ቀደም ብለው ተናግረው ነበር። በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንከር ያሉ ጫናዎች እንዲደረጉም ጠይቀዋል። ሳይንቲስቶች በበረዶ የተሸፈነች አዲስ ፕላኔት አገኙ። ሳይንቲስቶች ከፕሉቶ ርቃ የምትገኝ አዲስ ፕላኔት አግኝተዋል። አዲሷ ፕላኔት ከፀሐይ እጅግ ርቃ ስለምትገኝ በበረዶ ግግር የተሸፈነች መሆኗን ነው የስነ ፈለክ ተመራማሪዎች የገለጹት። ይህ ግኝት የህዋ ካርታን አፈጣጠር በአዲስ መልክ ለመቃኘት የሚያስችል መሆኑንም ጠቁመዋል። አነስተኛ ፕላኔቷ በጊዜያዊነት 2017 ኦፍ 201 ተብላ መሰየሟን ዓለም አቀፍ የአስትሮኖሚካል ህብረት አነስተኛ ፕላኔት ማዕከል አስታውቋል። አዲሷ ፕላኔት ፀሐይን አንድ ጊዜ ለመዞር 25000 የምድር ዓመታትን እንደሚወስድባት የግኝት ቡድኑን የመሩትን ሲሃዋ ቻንግ አስታውቀዋል። በንጽጽር ይህ ሲቀርብም ፕሉቶ በፀሐይ ዙሪያ አንድ ጊዜ ለመዞር 248 የምድር ዓመታትን እንደሚፈጅባት ገልጸው አዲሷ አነስተኛ ፕላኔት ግን ከፕሉቶ እጅግ ርቃ ስለምትገኝ በፀሐይ ምህዋር የምታደርገው ጉዞ የተራዘመ መሆኑን አንስተዋል። እጅግ ዘመናዊ የሆነ ቴሌስኮፕ በመጠቀም የተገኘው አነስተኛ ፕላኔት ለተጨማሪ ምርምሮች በር ከፋች መሆኑንም ናሳ አስታውቋል። That's over 53 times farther than Neptune and more than 600 times the distance between the Earth and the Sun. በሸገር ፕሬስ ዩቲዩብ ቻናል የድርጅቱን አገልግሎትና ምርት ማስተዋወቅ ከፈለጉ በስልክ ቁጥሮቻችን ይደውሉ። በጥራትና በተመጣጣኝ ዋጋ አገልግሎቱን ያገኛሉ። ሸገር ፕሬስ